አሁን እንግዲህ ከዚህ በኋላ በዛ ያሉ አንድ 3 ፕሮግራሞች ስለሚኖሩ ከእናቶች ጀምረና 5 እናቶች ያህል ጥያቄ እናስተናግዳለን። ከዛ ከዚህኛው አንድ ወይ ከዚህኛው አንድ ወይ ከዚህ ሁለት ደግሞ ጥያቄ እናስተናግዳለን። በተነሳው ጉዳይ ዙሪያ ሳይሆን እንደው እናቶች ጋር ደግሞ ስፔሻሊ ጥያቄ ካለ ያስተዋላችሁት ልጃችሁ ላይ የሙያዊ ምላሽ የሚፈልግ ካለ እጅ ከፍ አድርጉልንና አቤ ማይክ ይሰጣችኋል። ወደ እዛ ትመጣላችሁ። ከዛ ልጀምር። መጀመሪያ ጴጥሮስ ነው እንዘይቄ ተደኩ ስለካሰሩ ነው ማሽን ታጠቃቀሙ ነው። ትምህርት ቤት ገብቷል ልጄ ይማራል። ግን ትምህርት ቤት ውስጥ የትኛው አመች ቦታ የለም። አይደለም እናንተ ተጠቀሚ ገርና ዳይቨር እንኳን የምንቀይርበት ቦታ የለም። ስለዚህ ኢንፌክሽን ለመጋለጥ በጣም ቅርብ ናቸው። ቤት ውስጥ ራሱ በጣም በጥንቃቄ ነገሮችን አጽድተን አካባቢዎችን ንጹህ አድርገን ነው የምንጠቀመው። ትምህርት ቤት በየ4 ሰዓቱ ለመጠቀም ትምህርት ቤቱ ምንም ነገር አመቺ የለም። የትኛውም ቦታ የለንም ያን ለመጠቀም። ሁላችን ደግሞ ያንን ሳንጠቀም እንደሚጎዳ እናውቃለን፣ እናስባለን። ስለዚህ ትምህርት ቤቶች አንድ ክላስ ጠበብ ያለች አንድ ክላስ ይህን እንዲያመቻችልን ትምህርት ቤት ራሱ ችግር ነው ለልጆቻችን አለኛን እንዲያመቻችልን ይቅርና ለማስገባትም ችግር ነው ያለው። ስለዚህ ይሄ ነገር ታስቡበት። ልጆቻችን እንደዚህ አይነት ኬዝ ያላቸው ልጆች ዳይፐር የምንቀይርበት ቦታ፣ ሽንታቸው እንደዚህ የምናሸናበት ቦታ አመቺ ቢሆንልን እና ትምህርት ቤቶች ደግሞ ልጆቻችንን ቢቀበሉልን እሱ ራሱ ትልቅ ችግር ነው። ሁለተኛ ደግሞ ይሄኛው በየ4 ሰዓቱ ለማሸነፍ በየ6 ሰዓቱ ለማሸነፍ ቦታ ያስፈልገናል፣ የጸዳ ቦታ ያስፈልገናል። ትንሽ የተካበደ እንኳን ባይሆን ጠበብ ያለች ክፍል ፍራሽ ያላት በኋላ ያንን አሸንፈን ራሳችንን እንዲመቻችልን ፈልጋለሁ። አመሰግናለሁ። እናመሰግናለን። ዘውዲቱ በተመለከተ ያው 3 ዓመት ከ5 ወር ነው ልጄ። ይህን ቁጥር አዳዲስ ዶክተር ነው የሚያቸው። ይህን ቁጥር እንዳዲስ ነው የምንጠየቀው። ቢያንስ ይህን ችግር እንኳን ልጆቻችን ከመጀመሪያው እስካሁን ድረስ ያለው ነገር እዛ ጋር የሚመጣው ዶክተር ማወቅ አለበት። ለምን ለእኛም ለእነሱ ሁሌም መቼ የሚሰራችሁ መቼ እንደዚህ የተደረገችው የሁሉም የዘውዲቱ እናቶች ጠይቁ። ይህ ጥያቄ እንደተጠየቀ ነው። ሁለተኛ ደግሞ አሁን የሚቀጥ እግሯ ሙሉ ለሙሉ ዞሯል። የት ደልታ አልነበረ ኪውር ላይ ከተመዘገቡ የክርስትናዋ ነው ወዲያውኑ ከዘውዲቱ ሪፈራንስ ሄዱ። ግን አሁን ላይ ኪውር ላይ ሲሄድ የተባልኩት ተራምዶ ማይሄድ ልጅ እኛን እየሰራን አይደለም። ቢያንስ ተራምዶ በሄዱ የተስተካከለ ግሬ ማግኘት መብት አላቸው አይደል እንዴ? እሺ ሲቀጥል ደግሞ ጫማ እንኳን አሁን ጫማ ብዙ ምናምን ይላሉ። እንዴት ያለ ነው ጫማ እንኳን የምናደርግላቸው? ትምህርት ቤት ሲገቡ ይሳቀቃሉ። የሚያምር ጫማ ሲሆን የሚያምር ጫማ ያምራቸዋል። ቢያንስ እንኳን እሱን ለማድረግ ልጆቻችን ይሳቀቃሉ። የተስተካከለ ያስፈልጋቸዋል። ቆሞ ተራምዶ አለመሄድ ሌላ ነገር ነው። ደህና ገባ የተስተካከለ ግር ደግሞ መኖር አንድ ነገር ነው። ይሄ ነገር እውነት አሁን ካሁን ሁሌ ጥያቄዋ ነው። ኧረ እማዬ ኮብሬሽን ፋፋኖች ጫማ ታምረኛለች ይሄን አርግ ይችላል የምንለላ ይችላል በየ3 ወር በየ4 ወር ይላል ኪውር ድጋሚ እንዳትመጪ ስንደውል ለምትመጪ በቃ እኛም እየተራመደላለ ነው እንጂ ለማይራመድ ለስፓይናል በፊዳ እድል እየሰጠን አይደለም። ሲስተም ላይ ተመዝግበሻል መንበትለው ምን አጋር ይሄ ነገር ድል ካልሆነ ሁለተኛ ልጆቻችን ታማሚ ሆነ እኛም ባብረን ታማሚ ሆነን እናቶች እውነት እኔ እውነቴን ነው። በማህበረሰቡ አካባቢ በጣም የወረደ ነው። ቀበሌም ስትሄድ ለሌላው አካል እርዳታ እየተደረገ ለእኛ ግን ነገር ትኬር የሚያደርገን የለም። እኛ ባብረን ታመምን እናቶች ባብረን እኛም በቃ በሽተኛ ሆነን ቢያንስ ይሄን ነገር ለትምህርት ሚኒስቴር እንደምን ከኛ ይልቅ እናንተ ተሰሚናችሁ በየሄዳችሁበት ይህን ነገር ብታነሱልን ለእኛ ለእናቶች የሆነ እድል ቢፈጠርልን ልጆቻችንን እንትን እያልን የሆነ ምንሰራበት ነገር ቢመቻችልን የሁሉም እናቶች ጥይቅ ነው። እኔ ዛሬ አንድ ዳይፐር ከምለምን ሰርቼ ለልጅ አንድ ዳይፐር የምገዛበት ነገር ቢፈጠር አይምሮዬ በቃ መንትን ይሆናል። አሁን እኛ ወጣቶች ነን አብዛኞቹ ዝምታይ ግን ባህለን ታማሚ ሆነናል፣ ቆስለናል። በትዳሮቻችን ሁላችንም አይምሯችን ቆስሏል። ለምን እዛ ቤት ስትሆን ብዙ ነገር አለ። ለልጆቻችን ምንም ነገር ዳቦ ገዝተን የምንገባበት እንደ መንግስትም እንደምን እውነት እንደ ትምህርት ሚኒስቴርም እንደምን በተገናኛችሁበት አጋጣሚ ለእንደዚህ አይነት እናቶች የሆነ አንድ እርምጃ የሆነ ነገር ቢፈጠርልን እውነት ደስ ይለኛል እና አመሰግናለሁ። ለሙያ ድርጅት እውነት በጣም አመሰግናለሁ። ተገናኝተን እድላችን ይህ ነገር ሀሳብ እንድንገልጽ ስላደረጋችሁ ከልብ ነው ማለት እና ሙያ ድርጅት በጣም የምናመሰግነው ክቡር እንግዶቻችን ዶክተሮቻችን በጣም እናመሰግናለን። ይህን
ይሄን ስለተሰጠን እና ባህራን ላይ የማየው ደስተኛ ነው፣ ይጫወታል። ትምህርት ቤቱም አሁን ከ3 ሰዓት እስከ 6 ሰዓት አቆዩ ብለውኛል። እዛ አቆየዋለሁ። ግን ፈተና ሲሰጣቸው ለእኔ አይሰጠኝም ለምንድን ነው ይለኛል። ያን ጥያቄ ስጠይቃት እሱም እያለ ነው ምናምን ነገር ትለኛለች። ግን እሱ አቀባበሉ በትምህርትም ጎበዝ ናቸው ልጆቹ ይቀበላሉ። እና እኛም ራሳችን በእነሱ ጥሩ ዶክተር ነው እናቶች ስንባል ለእነሱ ዶክተር ሆነናል። ብዙ አስተምረውናል። ምን አይነት ትሬት እንደምናደርጋቸው ምን እንደሚፈልጉ እንደዚህ አይነት ልጆች ምንድን ነው የሚፈልጉ ደስታቸውን ሬዲዮን ማዳመጣቸው ቴሌቪዥን ማየታቸው አቀባበላቸው ሰው ሲገባም ማለት እንዳለባቸው ራሳቸው ያውቃሉ። እና ትንሽ የትምህርት ቦታቸው አለመመቻቸት እንጂ ከዛ ውጪ በጣም ደስ ይላል። ከነሱ ጋር መዋሉ እነሱ ትምህርት ማድረጉ ደስ ይላል። ዊልቸር ላይ ቁጭ ማለት ብዙ አይችሉም። በተወሰነ ሰዓት እያረግኩ አስቀምጠዋለሁ እና ደስ ይላል አቀባበሉ። ባህራን ደስተኛ ነኝ። አመሰግናለሁ። እናመሰግናለን። እኔ ለዶክተሮች ጥያቄ አለኝ። ጥያቄ ልጄ ከጊዜ በኋላ ሲጀር አለው እና ከጊዜ በኋላ ሲጀሩ ለምን መጣ? ከመጣ በኋላም ደግሞ መድኃኒት ይወስዳል 150 ይወስዳል ማለት ማታ 50 ጧት ደግሞ 75 ይወስዳል እና ብዙ አይቆጣጠርለትም እና መድኃኒቱን እየወሰደ ስለምንድን ነው የማይቆጣጠረው ሲጀሩ? ታዲያ መድኃኒት መውሰዱ ምንድን ነው ትርጉሙ? ሌላው ጥያቄ ደግሞ ቅርብ ጊዜ ነው ያወቅሁት ልጄ የዘር ፍሬ የለውም። ምናልባት ከሃይድሮሰፋሊሱ ጋር የተያያዘ ይሆን ወይ? አንድ ይሄ እንድትመልሱልኝ ነው። ሌላው ደግሞ ለዳይፐር አምራቾች ነው። ዳይፐር አምራቾች ከ5 ቁጥር በላይ የለም እዚህ ያለ ልጆቻችን ተለቅ እያሉ ሲሄዱ ዳይፐር በጣም እየተቸገሩ፣ የውጭ ዳይፐሮች ደግሞ እንደምታውቁት እኛ ገዝተን ማድረግ ለልጆቻችን አንችልም። ይሄንን ብታስቡበት እላለሁ። አመሰግናለሁ። ማርታ እባላለሁ። በሬዲዮ አድማጮች ማህበር ነው። በተከታታይ እንግዲህ እዚህ ማያ በጎ አድራጎት ድርጅት ጋር አብረን በጋራ ስንጓዝ ቆይተናል። እንግዲህ ማያ በጎ አድራጎት ድርጅት አበባው አበበ ተመስርቶ በእነ ዶክተር ነቢያት እንግዲህ አጋርነት ለዚህ ደረጃ ደርሷል። ሌሎች ተባባሪ አካላት አሉ። ግን አሁን የቆይታ ጊዜ ኦልሞስት ዓመት ሊሞላው 6 ወር በላይ አልፏል። ካልተሳሳቱ ግን የሚመለከታቸው ባለድርሻ አካላት ምክንያቱም ይሄ ሀገራዊ ጉዳይ ነው፣ ሀገራዊ አጀንዳ ነው። እንግዲህ ሀገራችን ባህል መሰልጠኗ ፋብሪካዎቻችንና ኢንዱስትሪዎቻችን የሚያቀርቡትን ግብአቶች ፖሊስ ባለመጨመራቸው የተከሰተ ሁኔታ ነው። እንግዲህ ንግድና ቀጠናዊ ትስስር ለፋብሪካዎች ለግብአት ለሚያመርቱ የኮሚሽን ለምናደርጋቸው ግብአቶችን የሚያመርቱ አካላት ደንብና መመሪያ አውጥቶ ግብአቶቹ ፎሊክ አሲድ እንዲጨመር ከማድረግ አኳያ የተሄደበት ርቀት አለ ወይ? እንደገና ደግሞ ይሄ እስከ ታችኛው እርከን ድረስ እስከ ቀበሌ ድረስ እስከ ክፍለ ከተማ ድረስ ተወርዶ አዌርነስ ቢሰራ። ምክንያቱም እንግዲህ ማህበረሰባችን ከእውቀት ማነስ የተነሳ በባህል እንትን ነው አለ አይደለ መቅሰፍት ነው የተለያየ ነገር እየተባለ ህብረተሰቡ እየተገለለ ተመልካች አልፏል። እናንተ ግን ወደ አደባባይ ወጣችሁ ይህንን ትልቅ ዓላማና ራዕይ ይዛችሁ ህብረተሰቡን ግንዛቤ ለመስጠት ያደረጋችሁ ጥረት በዚህ በመድረክ ብቻ ሳይሆን እስከ ታችኛው እርከን ወርዳችሁ ለህብረተሰቡ ግንዛቤ ለመስጠት ያቀዳችሁት ነገር ቢሆን የሚገለጽ ሞር ደግሞ ይህንን የሚያገባው ጤና ጥበቃ ሚኒስቴር ስለሆነ ከጤና ጥበቃ ሚኒስቴር ጋር እየሰራችሁት ያለው ሁኔታ ሊገለጽ ላለው ሁለት ጥያቄዎች አሉ። የመጀመሪያው ጥያቄ ይሄኛው ሕክምና ኦንጎይንግ ፕሮሰስ ነው፣ ቀጣይነት ያለው ነው። በተለያየ ጊዜ ሰርጀሪ ያስፈልጋቸዋል። በእንደዚህ አይነት ሁኔታ ውስጥ ነው የሚቀጥሉት እና ሕክምናው በሚሰጥበት ሆስፒታሎች ላይ የልጆች የታካሚዎች ብዛት አለ። ዌቲንግ ሊስት ላይ ምን ያህል ነው መቆየት የሚችሉ? ምክንያቱም እያንዳንዱ መድኃኒት የራሱ የሆነ ሳይድ ኢፌክት አለው። እያንዳንዱ ሰርጀሪ የራሱ ይዟቸው የሚመጡ የጎንዮሽ ጉዳቶች አሉ። ያንን ነገር ሰርቫይቭ አድርገው የመቆየት ወይም ደግሞ ሕክምናው ተደራሽነቱ ምን ያህል ነው? ሁለተኛው ጥያቄ ደግሞ እንደ አጋጣሚ ሆኖ እኔ የጤና ተማሪ ነበርኩኝ
ሆስፒታሎች ላይ በተመደብኩበት የማዋለድ ክፍል ውስጥ አንዲት እናት 5ኛ ወሯ ላይ ስትደርስ አናቶሚካል ስካን ወይም ደግሞ የልጁ ሙሉ ለሙሉ የአካሉን ሁኔታ የምታይበት የአልትራሳውንድ ምርመራ አለ። እዛ ስካን ላይ ልጇ የሃይድሮሴፋለስ እንዳለባት ተነገራትና እንድታስወልደው ወይም ሚስካሬጅ እንድታደርግ መድኃኒት ተሰጥቷት ያንን ያየውበት ሁኔታ አለ። አይሚን እነዚህ ልጆች እንደዚህ ሰርቫይቭ ማድረግ የሚችሉ ከሆነ ተወልደው ያ ነገር ለምን ተደረገ? ለምን እንድታስወልደው ተፈለገ? ማለት ተወልዶ ምን አይነት እንደዚህ እንደነዚህ ልጆች ሰርቫይቭ ማድረግ ስለማይችል ነው ወይ ለምንድን ነው የሚለው ጥያቄ አሁን ስታወሩኝ የጥያቄ ውስጥ ስለተፈጠረ ነው። በመጨረሻ ማለት ፈልገው እናት ሁልጊዜም ጀግና ናት። በተለይ እነዚህ ልጆች የምታሳድጊ በጣም ጀግና ነሽ።